በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ሥልጣናት አባ ኪሮስ ጸጋዬ የካቴድራላችን ዋና አስተዳዳሪ፣ የዚህ መንጋ ጠባቂ፣ ክቡር መላከ ሰላም ለቤዛ ዓለሙ የደብራችን የካቴድራላችን የጸሎት አባት፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ወልደ ዘበኩሬ ብሎ ያከበራችሁ ምእመናን በእግዚአብሔር ሰላምታ እንደምን አደራችሁ? እንደምን አደራችሁ? በአንድነት የሰበሰበን የቅዱሳን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንደምን አደራችሁ? እንደምን አደራችሁ? ብርዱ ሳይገድባችሁ ደመናው አንቆ ሳያስቀራችሁ ወደ ቤተ እግዚአብሔር ገስግሳችሁ ስለመጣችሁ ያከበራችሁት ቅዱስ አማኑኤል መልሶ ያክብራችሁ። እንግዲህ በቤተ ክርስቲያናችን አቆጣጠር በቤተ ክርስቲያናችን የዘመን ቀመር በቅዱስ ያሬድ የዜማ አሰካክ ዛሬ የሚነበበው የማቴዎስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ያለው አብይ ቃል፣ በድሮ በቤተልሔሙ ደግሞ ከሆነ ማርቆስ 6 ነው። እኛ ግን እዚሁ በተነበበው ቤተክርስቲያን አሁን በምትጠቀምበት በዘመናት የመጡ ሊቃውንት ባስቀመጡልን ማቴዎስ 8 ላይ የተቀመጠውን ኃይለ ቃል እናያለን። ዛሬ መድኃኔዓለም ነው። እንኳን ለመድኃኔዓለም በዓል አደረሳችሁ። እንኳን አደረሳችሁ። የዓለም መድኃኒት የሆነው ክርስቶስ አምላካችን ስሙ በድጋሚ የተመሰገነ ይሁን። ነገ ደግሞ አባታችን አማኑኤል ነው አይደል? እስቲ ቀብድ ነው ለነገው ደግሞ እኔ እንዲመቸኝ ከወቅቱ ጋር ስለሚሄድ ከቁጥር 23 ጀምሮ ያለው ቃል ላይ አተኩራለሁ። ለምጻሞችን አነጻ መድኃኔዓለም ነው ይቻላል። ያ መቶ አለቃ በእምነቱ የተደነቀው መቶ አለቃ ልጁን ሎሌውን ፈወሰለት የሚለው ታላቅ ቃል በቅፍርናሆም የተነገሩ ታላላቅ ታምራቶች ሁሉ በተለይ ሶስቱ የጎሉ የጴጥሮስ አማት ጴጥሮስ ሳትቀር አንስቶ እንድታገለግለው አደረጋት። ገና ሳይሄድ ቃል ብቻ ተናገራለሁ። ቃሉ ሰማይና ምድርን ያጸና ነው። የኔና የናንተ አምላክ ዳሰው ጎብኘው አላለም። ቃል ብቻ ተናገር ባሪያ ይድናል አለ። እንዲህ አይነት እምነት ያስፈልጋል። ቃል ብቻ መናገር። የጌታ ቃል ያድናል። የጌታ ቃል ይፈውሳል። የጌታ ቃል ድነት ነው። ቃሉን ስትሰሙ ትድናላችሁ። የእግዚአብሔርን ቃል የሚጠራ ሁሉ ይድናል። የእግዚአብሔርን ቃል የሚሰማ ሁሉ ይድናል በእምነት ከሰማ። ስለዚህ በቅፍርናሆም ያልተደረገ ተአምር የለም። ብዙዎች ግን በቅፍርናሆም ስላላመኑ የተደረገውን ያን ሁሉ ተአምራት ተመልክተው እንደምን አላቸው? በጣም ያንን ቃል ባለመቀበላቸው፣ ያንን ቃል ባለማድመጣቸው ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ፣ በአንቺ የተነገረው በሰዶም በጎሞራ ተነግሮ ቢሆን ኖሮ በዳኑ ነበር ተብሏል። ዛሬ የሚገርማቸው 5ቱም ሀገራት ጠፍተዋል። አንዷ ብቻ አንዷ ከተማ ዛሬ የምንሄድባት ዛሬ የምናያት ጥብርያዶስ የምትባለዋ ስትጠፍ ሌሎቹ ከተሞች ሁሉ ጠፍተዋል። ኮራዚን የለ፣ ቅፍርናሆም የለ፣ ቤተሳይዳ የምትባል ያኛው ቤተአስዳ ነው፣ የቤተሳይዳ ሁሉም ጠፍተዋል። ይህን ካደረገ በኋላ ይላል ቁጥር 3 ላይ ወደ ታንኳይቱ ገባ፣ ደቀ መዛሙርቱ ተከተሉት። ስለ ቃሉ አምላካችን ስሙ የተመሰገነ ይሁን። ጌታ ወደ ምን ገባ? ወደ ታንኳ ገባ፣ ደቀ መዛሙርቱ ተከተሉት ይላል። ኦሪትን ሰራ፣ ነቢያት ተከተሉት። አዲስ ኪዳንን ሰራ፣ ሐዋርያት ተከተሉት። በገዳመ ቆሮንቶስ 40 መዓልት 40 ሌሊት ጾመ፣ ባህታውያን መናንያን ተከተሉት። ወደ መከራ ወደ ቀራንዮ ወጣ፣ ሰማዕታት በክብር መሰሉት። አክሊለ ሦክ ተቀዳጀ፣ መነኮሳት ይሄንን ቆብ በማድረግ ክርስቶስን መሰሉት። እሱ ወደ ታንኳ ገባ፣ ደቀ መዛሙርቱ ተከተሉት። የክርስቶስ ተከታዮች ክርስቶስን በመምሰል ነው የሚታወቁት። እኛ መምሰል ያለብን መሽተት ያለብን ክርስቶስን ነው።
መሆን ያለብን ተከታዮቹን ነው። ቅዱስ ጳውሎስ እኔ ክርስቶስ እንደመሰሉ እኔን ምሰሉ ነው ያለው። እኛ ሌላ ምሳሌ አንፈልግም። መምሬ ገሌን ምሰሉ አልተባልንም። አባ ገሌን ምሰሉ አልተባልንም። ጳጳስ ምሰሉ አልተባልንም። ዲያቆን ምሰሉ አልተባልንም። ሰባኪ ምሰሉ አልተባልንም። ሰባኪ ተከተሉም አልተባልንም። ክርስቶስን ምሰሉ ነው የተባልነው። ስለዚህ ክርስቶስ ወደ ታንኳ ገባ፣ ደቀ መዛሙርቱ ተከተሉት። ተከትለው ወደ ታንኳይቱ ገቡ፣ ወደ ታንኳይቱ ተሳፈሩ ይላል። ወደ ታንኳይቱ ሲሳፈሩ ማዕበል ወጀብ መጣ። ከባድ ማዕበል፣ ከባድ ነፋስ መጣ። አሁን ቅድስት ቤተክርስቲያናችን ቅዱስ ያሬድ ይሄን ለማምጣት ነው፣ ነፋሳቱን ለማምጣት ነው። ወርሃ ሥር አለፈ። ይሄ ከ19 በኋላ ደግሞ ከሐምሌ 19 ሌላ መልክ ነው ያለው። በተለይ ከሐምሌ 24 እስከ ሐምሌ 30 ያለው ጊዜ መባረክት የሚነገሩበት ነው። ከዛ በኋላ ያለው ደግሞ አይነ ሁሉ ሰው እንግዲህ የሰው አይኖች ሁሉ ተስፋ የሚያደርጉት ብዙ ታሪክ አለ። ከዛ ሲያልፍ ደግሞ እብለቋትም ይባላል። እያንዳንዱ ቀንና ሰዓት አከፋፈል አለ። አሁን ብዙ ሰው እዚህ ተሰብስቦ ይሄ ሁሉ ደመና ምን ይሰራል? ይሄ ሁሉ ዝናብ ምን ይሰራል? ከተማ ውስጥ መብረቅ ምን ይሰራል ብሎ የሚደነግጣል። የሚገርማችሁ መብረቅ የሚሰራው ማንም አይሰራው። መብረቅ የሚፈጠረው ራሱ ከፍጥረቱ ስናስበው ከአራቱ ማዕዘን ያለው ደመና ተሰብስቦ ያለ ደመና ከአራቱ ማዕዘን ያለው ነፋስ ሲያገኘው ሲጋጭ የሚፈጠር ድምፅ ነው። እንግዲህ ዓለማችን 12 የነፋስ መስኮት አሏል። 8ቱ የመዓት ናቸው። በኖህ ዘመን ይወጡ ንፍሯ ዘነበ ብለን እንናገራለን እንጂ ውሃው እንዲሞቅ ያደረገው የወጣው መዓተ ነፋስ ነው እንጂ በራሱ ከላይ የተቃጠለ ውሃ ወርዶ አይደለም፣ ወይም ንፍሯ ወርዶ አይደለም። ያ የመዓት ነፋስ ነክቶት ነው። እነዚህ አራቱ ነፋሳት ግን የምሕረት ናቸው። ከአዜብ፣ ከናጌብ፣ ከዱዳሌብ ከተለያዩ አቅጣጫዎች የሚመጡ የምሕረት ነፋሳት አሉ። ሕይወት የሚሰጠን ሕይወት የምናገኝበት። ያለ ነፋስ ሕይወት የለም። ያለ ነፋስ ድነት ማግኘት አይቻልም። ዓለም የሚጠፋው እነዚህ መስኮቶች ሙሉ ለሙሉ የመዓቱ ሲከፈት ነው። እስከዛ ጊዜ ድረስን ተዘግተዋል። እነዚህ መባረቅት ወይም ደግሞ መብረቆች ጥቅማቸው ምንድነው ሲባል፣ አንደኛ የምድር እጽዋቶች አሉ። እነዚህ እጽዋቶች የመብረቁን ድምፅ ሲሰሙ ከምድር ፈልቀው ይወጣሉ፣ አበባ ይፈካሉ። ለእጽዋት እድገት የግድ መብረቅ ድምፁ ያስፈልጋቸዋል። በመብረቅ ድምፅ የሚፈኩ የሚያብቡ እጽዋት እንዳሉ የሚገርማችሁ ተረፈ ቄርሎስ የተባለ ራጊዮስ የተባለው የቤተክርስቲያናችን የሊቅ መጽሐፍ ያትታል። ይህ ብቻ አይደለም። ዋልያ የተባለች ፍጥረት ልጇን የምትወልደው በመብረቅ ድንጋጤ ነው ይላሉ። ልጇ በበጋ አመጣ ወር 2 ወር አመጣ አንገቱ ይወጣል፣ የፊት እግሩ ይወጣል። እንዲሁ ሆኖ እናቱን እያሰቃየ ሳር እየጋጠ ከማይፀን ሳይወጣ ይቆያል። በዚህ ሰዓት ክረምት ይጠብቅና ከባድ መብረቅ ሲመጣ በመብረቁ ደንግጦ ወጥቶ ይሄዳል። እናቱንም አያውቅም፣ ደምሮ ነው የሚሄደው፣ አይገናኙም። ለመወለድ ከመከራ ለመውጣት መብረቅ ያስፈልጋል። ከችግር ለመውጣት መብረቅ ያስፈልጋል። መብረቅ እናትና ልጅን ይለያል። የጌታ ምጽአት ምሳሌ ነው። ጌታችን ሲመጣ እናት ለልጇ አታለቅስም። እናትና ልጅ አይተዋወቁም። እባክህ ልጄን ማርልኝ ማለት አይቻልም። እናትና ልጅ ልለይ ነው የመጣሁት፣ እንዲሁ አይደለም የመጣሁት ነው ያለው። እያንዳንዱ ፍጥረት የእግዚአብሔር ድንቅ ስራ ይመሰክራል። ወገኖቼ ወርሃ መባረቅቱ ይሄ ነው። ጎድጓዱ እያንዳንዱ ትርጉም አለው። በዚህ በክረምት ብዙ እጽዋቶች ያብባሉ። የሚገርማቸው ያብባሉ። አብበው ይቆዩና ግን ፍሬን አያፈሩም። ፍሬያቸው የሚፈራው በበጋ ነው ወገኖቼ። በክረምት ያብባሉ። በክረምት ጥሩ የሆነ ልምላሜ ይሰጣሉ፣ አረንጓዴ ይሆናሉ። መጨረሻ ላይ ግን ፍሬው የሚገኘው በበጋ ነው። አበባው ማዘርዘር የሚችለው በበጋው ነው። ይሄ የልምላሜ ወቅት ነው፣ የዘር ወቅት ነው ወገኖቼ። ይህቺ ወቅት ይህቺ ሰዓት የዚች ምድር ምሳሌ ናት። የዚህ ዓለም ምሳሌ ነው። የሰው ልጅ ውጣ ውረድ ያለው፣ ዝናቡ ያለው፣ ነጎድጓዱ ያለው፣ መብረቁ ያለው፣ አስፈሪ ነገር ያለው በዚህ ምድር ላይ ነው። ዋጋው ግን ቤት ነው ሲባል በሰማይ ነው። በሰማይ ነው እንደ ተስፋ ይላሉ። በተለይ ጉራጌ ሀገር የምታውቁ ሰዎች በደንብ ትረዱኛላችሁ፣ በደንብ ስለምታውቁት ማለት ነው። በዚህ ክረምት ፍሬን የሚሰጡ ተስፋ የሚሆኑ ነገሮች አሉ።
ለምሳሌ በዚህ ምድር ላይ ሰው ጥሩ ክርስቲያን ከሆነ ልጅ ይውጣል ይባላል። ልጅ ይወጣለታል፣ በልጅ ይባረካል። ጥሩ ሰው ከሆነ እግዚአብሔርን የሚፈራ ከሆነ የሚበላው ሀብት ይሰጠዋል። ይሄ ተስፋ ነው እንጂ ፍጻሜ አይደለም። ፍጻሜው በመንግስተ ሰማያት ነው። ስለዚህ በክረምት አብበው አፍርተው ፍሬ የሚሰጡ ድንችና ጎመን ናቸው። አሁን የገበሬው ምግብ ድንችና ጎመን ነው፣ ሌላውን አያገኘው። በክረምት ከላይ ዝናብ ይወርድበታል፣ ከስር ውሃ ያጥለቀልቀዋል፣ ምድር ትቀልጣለች። እነዛ እየወካ ምን ያደርጋል? ስንዴውን መሬት ላይ ያደርጋል። አንዳንድ ሰው ለቅሶ ሄዶ ቀብሮ ሲመጣ ንፍሮ የሚበላው ወይ ባቄላ ወይ አተር ወይ ደግሞ ሽምብራ የማይሆነው ሁሌ ስንዴ አብሮ የሚቀቀልበት ምክንያት አለ። የስንዴ ቅንጣት ተመልከቱ። ጥቂት ወድቃ ብዙ ሆና ትነሳለች። የቀበርነው ሰው ሞቶ በሱሱ አይቀርም፣ ብዙ ቅንጣት ሆኖ ይፈራል ስትል ንፍሮ ተቀቅሎ በምስራቅ አብያተ ክርስቲያናት መሄዱ ፊት አለ። ዝም ብሎ እኛ በነሲብ የምናደርገው አይደለም። ይህቺ ቅድስት ቤተክርስቲያናችን ያስተማረችው ትምህርት ነው። ብዙ የስንዴ ቅንጣት ትወድቃለች፣ ብዙ ሆና በጎተራ ሆና ትነሳለች። የትንሣኤ ምሳሌ ነው ወገኖቼ። ስለዚህ ያን ሁሉ አድርጎ ወጥቶ ወርዶ ደክሞ ገበሬው ምን ያደርጋል? ፍሬ ይጠብቃል በተስፋ። አይነ ኩሉ ነፍስ ያልኳችሁ ለዚህ ነው። የሰው እግዚአብሔር ተስፋ የሚያደርግበት ሰዓት ነው። ዋጋው ግን መቼ ነው? በበጋ ነው። በጋ የመንግስተ ሰማያት ምሳሌ ነው። ክረምት የኦሪት ምሳሌ ነው። ኦሪት ጨለማ ናት። ክረምት የነቢያት ምሳሌ ነው። ኦሪት ጨለማ እንደሆነ ነቢያት ይወርዳል ይወለዳል እያሉ ጮሁ፣ ግን መብላት አልቻሉም። በክረምት የሚበላ የለም። የነበረው ሁሉ ያልቃል፣ ሊነጋ ሲል ይጨልማል። ያንን ግን የበጋ ገበሬ የሚባሉት ግን ሐዋርያት ናቸው። የበጋ ገበሬ በፍጹም ዝናብ አያገኘውም። የበጋ ገበሬ በፍጹም መብረቅ አያገኘውም። በበጋ ማጨድ ነው ስራው፣ መከመር ነው ስራው፣ በመንሽ ይዞ ምርትና ብርዱን መለየት ነው ስራው። የበጋ ገበሬ መከራው ይቀልለታል። ይወርዳል ይወለዳል ያሉት ነቢያት ወረደ ተወለደ ብለው የበሉ ትንሣኤውን ያዩ የዳሰሱ ሌሎች ማየት የተመኙ ብዙዎች አሉ፣ ግን ማየት አልቻሉ። ነቢያት የለፉበትን ሐዋርያት ግን በረከት አገኙበት። ስለዚህ ክረምትን ስታስቡ ይሄ ሁሉ መከራ አለ፣ ይሄ ሁሉ ጭንቅ አለ። በለቅሶ የሚዘራ ግን በደስታ ያጭዳል። ክረምትን ፈርቶ ክረምትን ተሰቅቆ ዝናቡን ፈርቶ ጥቅልል ብሎ የተኛ ሰው መጨረሻ ላይ ግን ምን ይሆናል ብትሉ በበጋ ይራባል ማለት ነው። ስለዚህ ሰንፋችሁ ከመልካም ስራ የምትጎሉ ሰዎች ተሰቅቃችሁ፣ ጾሙን ተሰቅቃችሁ፣ በዚህ ምድር ስግደቱን ተሰቅቃችሁ፣ በዚህ ምድር ምጽዋቱን ተሰቅቃችሁ፣ አስራት ማውጣቱን ተሰቅቃችሁ የኖራችሁ ሰዎች በመንግስተ ሰማያት የምታገኙት ነገር የለም። አንዳች ጠብ የሚል ነገር የለም። ክረምት የስራ ወቅት ነው፣ የልፋት ወቅት ነው። በዚህ ምድርም ስትመጡ መውጣት አለባችሁ፣ መልፋት አለባችሁ፣ በጎ ስራን መዝራት አለባችሁ። ፍሬውን የምትበሉት በሰማይ ነው። የኛ ሀገራችን በሰማይ ነው። እግዚአብሔር በረከት የሚያገኘን ወይም የሚዳስሰን በዚህ ምድር አይደለም። አንዳንድ እጽዋት በዚህ በክረምቱ ይለመልሙና በበጋው ይደርቃሉ። በበጋው ይደርቃሉ። በጣም የሚያሳዝኑ ሰዎች አሉ። በጾም ወቅት ያብባሉ፣ በጾም ወቅት ንስሐ ይገባሉ፣ በጾም ወቅት እግዚአብሔር ፊት ጻድቅ ጻድቅ ይጫወታሉ። ጾሙ ሲፈታ ግን በጋቸው ነው፣ ይደርቃሉ። የሰሙት ቃል ከነሱ ይለያል። ማስተዋል በክረምት የሰበሰቡት ለበጋ ይሆናቸው፣ ለበጋ ይሆናቸው። በዚህ ምድር በጎ ሳይሰሩ የቆዩ ሰዎች ምሳሌ ናቸው። በጋ በተባለች መንግስተ ሰማያት ዋጋ የሚያጡ ሰዎች ናቸው። ሌሎች ደግሞ አሉ እንደ ዝግባ እንደ ጽድ እዚህ የምታዩዋቸው ሁሌ ክረምት ከበጋ የለመለሙ ሰው ፍጥረታት ምን ያደርጋሉ መሰላችሁ? በክረምት ወቅት በስራቸው ውሃ ይዛሉ፣ ምግብ ያከማቻሉ። ያን ውሃው ሲጠፋ በበጋ ምን ያደርጋሉ? ያችን ውሃ እየቆጠቡ ይጠቀማሉ፣ ያብባሉ፣ ጥላ ይሆናሉ። እንዲህ አይነት ሰዎች የጻድቃን ምሳሌ ናቸው። ክረምት በተባለ በዚህች ዓለም ሲኖሩ በጎ ነገር ሰርተው ደግ ነገር ይዘው ስንቅ ይዘው ይሄዳሉ። በመንግስተ ሰማያት ልምላሜ ኖሯቸው ከመላእክት ጋር ከአብርሃም እቅፍ አብረው ይኖራሉ። እንደነዚህ አይነት ፍጥረታት መሆን ያስፈልጋል። በክረምት ለምዶ በበጋ መድረቅ ኪሳራ ነው። በክረምት ሰብስቦ በስራው ሰዓት መጥቶ በጎ አድርጎ ደግሞ በበጋ እንዲህ አይነት ውበት መያዝ የሚያስደስት ነው፣ የሚያስደንቅ ነው።
ግማሾቹ ግን እንደነ ሳር ያሉት አሁን እስከ ጥቅምት ሲታዩ ያምራሉ። ከክረምት በኋላ ግን እግር ይደፈጥጣቸዋል፣ ደረቅ ይሆናሉ፣ ይጠፋሉ። እነዚህ ከሞን ያድነን። ኧረ ተናገሩ። ምን ያደርገን? ያድነን። ክረምት እንዲህ አይነት ጠባይ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መርከብ ገባ። ማን ተከተለው? ደቀ መዛሙርቱ። ደቀ መዛሙርቱ ተከትለው ወደ መርከብ ገቡ። ከዚያስ ኃይለኛ ማዕበል መጣ፣ ኃይለኛ ነፋስ መጣ፣ መከራ መታቸው። ያን ጊዜ ሐዋርያት ተሸበሩ፣ ፈሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ አብሯቸው ነው ያለው። እሱ ግን ተኝቶ ነበር ይላል። እሱ በተኛበት ያ ማዕበል መጣ። ያን ጊዜ ጌታን ሰውነቱን ነክተው ቀሰቀሱት። እባክህ ተነስ፣ ለምን ትለውም? አትተኛ፣ ንቃ፣ ስንጠፋ አይገድልም አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እናንተን ማታምኑ ትውልዶች እስከ መቼ ከእናንተ ጋር እኖራለሁ? ስለምን ትፈራላችሁ? ብሎ ማዕበሉን ወይም ነፋሳቱን ገሰጻቸው። ያን ጊዜ ሐዋርያት ፈሩ፣ ደነገጡ። ነፋሳትን የሚገስጽ ማዕበሉን የሚያቆም እሱ ማን ነው አሉ። ግን በዚያ ሰዓት ምን ሆነ? ፍጹም ጸጥታ ሆነ ይላል። ስለ ቃሉ አምላካችን ስሙ የተመሰገነ ይሁን። አሜን። ስለ ቃሉ የማስነ የተመሰገነ ይሁን። የማስን ይመስገን። እናንተስ ትፈራላችሁ እንዴ? አረ ተናገሩ። ትንሽ መከራ ቢመጣማ ትፈራላችሁ? አትፈሩ? እርግጠኞች ናችሁ? የሚገርማችሁ ጌታ የነበረባት መርከብ ስንት ናት? አረ ተናገሩ። ስንት ናት? ጌታ ብዙ መርከቦች በገሊላ ባህር ዙሪያ ነበሩ። ክርስቶስ የተሳፈረባት መርከብ ግን አንዲት ናት። የእነ ቅዱስ ጴጥሮስ መርከብ አንዲት ናት። ሃይማኖት ስንት ነው? አረ ተናገሩ። ስንት ነው? አረ እዚህ ቢሸማቀቅ አይደል? ስንት ነው? ወደ ታች እጁን የሚያወጣ ያለ ሃይማኖት ስንት ናት? እሷስ ማን ናት? አረ ተናገሩ። ኦርቶዶክስ ብቻ ነው እንዴ? አረ ተናገሩ። አሟታችሁ ተናገሩ። ስማችን ማን ነው? ኦርቶዶክስ ተዋሕዶ ታምናላችሁ? እውነተኛው ሃይማኖት ቀጥተኛው መንገድ ስንት ናት? አንዳንድ ሰው ምን ያደርጋል መሰላችሁ? መርከብ በመቀያየር ድነት የሚገኝ ይመስለዋል። ዛሬ እዚህኛው መርከብ ነው፣ ነገ እዛኛው መርከብ ላይ ነው። የአየር ለሀገራት የሚመስል ከየቦታው የሚዘል ሰው አለ። እውነተኛውን አምላክ ሳያገኙ ሊሞት ባላችሁበት ጽኑ ወገኖች፣ አትፍሩ፣ አትረበሹ። ክርስቶስ በዚህ ያለ ቢላችሁ አትቀበሉ። ማቴዎስ 24 ላይ እኔ በምንድን ነኝ አለ? በመካከላችሁ ነኝ አለ። የእግዚአብሔር መንግስት በመጠባበቅ አትመጣም። በዚህ ያለ ቢሏችሁ አትቀበሉ ነው የተባለ። ሃይማኖት ስንት ናት? አረ ተናገሩ። ሃይማኖት ስንት ናት? ሐዋርያት የተሳፈሩባት። ጌታ ልክ ሲሳፈር ሐዋርያት ምን አሉት? ተከተሉት ይላል። ጌታ ብቻ ነው እዛ መርከብ ውስጥ ያለው። እንግዲህ እንደሚነግረን ማን አለ? አብሮ ጌታ ካለ ደቀ መዛሙርቱ አሉ፣ እናቱ አለች። ስለዚህ እናቱ ያለችበት፣ ሐዋርያት ያሉባት፣ ቅዱሳን የሚታሰቡባት እውነተኛዋ መርከብ ኦርቶዶክሳዊ ቤተክርስቲያን ናት። ዛሬ ማንም እንዳያሳስታችሁ። ቅዱሳን አያስፈልጉም፣ መላእክቱ የሉም የሚባልበት መርከብ ቢኖር ሐሰተኛ መርከብ ነው። ክርስቶስ የሌለበት መርከብ ነው። እሱ ባለበት ደቀ መዛሙርቱ አሉ፣ ቅዱሳን አሉ፣ አብረው ይሳፈራሉ፣ ይከተሉታል፣ በግብር ይመስሉታል። ክርስቶስን የሚሸጡ ደቀ መዛሙርት አሉ። ጌታ ሲመጣ ብቻውን አይመጣም። ከእመቤታችን ጋር ነው የሚመጣው። ከብዙ አእልፍ አእላፍ ቅዱሳን ጋር ነው የሚመጣው። ዮሐንስ በራእዩ ተመልክቶ ይህን ተናግሯል። እመኑ። ዛሬ ነይ ነይ እምዬ ማርያም ሲባል የሚሸማቀቁ ሰዎች እየተፈጠሩ ነው። እመቤታችን አትመጣም እያሉ ነው። እመቤታችን ብቻ አይደለም የምትመጣው፣ 12ቱ ሐዋርያት አብረው ከጌታ ጋር ይመጣሉ። በ12ቱ ነገደ እስራኤል ላይ ይፈርዳሉ ባስተማሩት ትምህርት። ይሄ ትምህርት መጽሐፍ ቅዱሳዊ ነው። ጌታ ሲሳፈር አብረው ደቀ መዛሙርቱ ከጌታ ጋር ተሳፈሩ። ስለዚህ ወገኖች የምመክራችሁ ክርስቶስ በሌለበት መርከብ ላይ እንዳትሳፈሩ ነው። አረጋግጡ፣ ቼክ አድርጉ። ክርስቶስ ያለበት መርከብ መገለጫው
ሲባል ደቀ መዛሙርቱ አሉ። የኢየሱስ እናት በዚያ ነበረች ይላል ዮሐንስ ወንጌል ምዕራፍ 2 ላይ። አይኑን ሲገልጥ ያየው እሷን ነው። አይኑን ሲከድን ያየው እሷን ነው። መስቀል ላይ ያየው እሷን ነው። ቤተልሔም ላይ ያየው እሷን ነው። እሷ የሌለችበት ደቀ መዛሙርቱ ቅዱሳን የሌሉበት መርከብ ባዶ ነው፣ በረት ነው። ስለዚህ ቤተክርስቲያን ታንኳይቷ መርከቢቷ መገለጫው ይሄ ነው። ደግሞ የትኛውም መርከብ ክርስቶስ ያለበት መርከብ በጣም የሚገርማችሁ መዳረሻው ወደቡ መንግስተ ሰማያት መግባት ነው። መዳረሻ አለው። ብዙዎች ያሳፍራሉ የሞላ ብለው እባካችሁ ግቡ እኛ ጋር እኛ ቸርች ኑ እያሉ ማስታወቂያ ይሰራሉ። ግን የሚገርማችሁ የተቋቋሙት ራሱ በምንድን ነው ስትባሉ በፍትህ ሚኒስትር ደንብ ነው። ደንቡ ሌላ አቶ ገሌና ወይዘሮ ገሌ መሰረቱት ቸርች ይላል። ይሄ ቸርች የሚጸናው መቼ ነው? የጉባኤው አባል 1/3 ሲስማማ ነው። ካልተስማሙ ይፈርሳል ይላል ደንቡ። ኦርቶዶክሳዊ ቤተክርስቲያን የተቋቋመችው በደንብ ሳይሆን በደም ነው። በክርስቶስ ደም ላይ ነው የተመሰረተው። መንገድ ላይ ወራጅ አንድ የሚባል ታሪክ የለም። ከተሳፈር እስከ መጨረሻ ይጸና ይድናል ነው። እቀማይጽና አደራ አንጠብቅ ነው። ኩል ማይም ነው እስከ ለሞት ነው። እስከ ሞት ድረስ የታመነ ይድናል ነው የተባለው። እንደነ ዴማስ መንገድ ላይ ወረድ የለም። እንደነ ይሁዳ መንገድ ላይ መሸጥ የለም። እንደ አርዮስ 331 ላይ ወራጅ አለ፣ 381 ላይ ወራጅ አለ ማለት የለም። ወደብ አለው፣ መዳረሻ አለው። ከመርከብ መቀየር ጌታን ለማግኘት ከጌታ ጋር ለመሆን መገለጫው አይደለም። ከነቢያት ከሐዋርያት ተለይቶ ጌታን ማግኘት አይቻልም። ክርስቶስ ከሌላ መርከብ ከሌላ በረት አይገኝም። ወገኖቼ አሁንም ደግሜ ልንገራችሁ፣ ወደብ አልባ መርከብ አለ። የት እንደሚጥላችሁ አይታወቅም። ብዙዎች ነርተው ያመጡና እኛ ተቀይረናል፣ ሃይማኖት ቀይረናል ይሏቸዋል። ተከታዮቹ አይበላቸዋል። ሰው መከተል፣ አጥማቂ መከተል፣ መምህራንን ብቻ መከተል ትርፉ ክፋት ነው። ፍጹም መናወጽ ሆነ ማለት በቤተ ክርስቲያን ላይ መከራ መጣ። ክርስቶስ የነበረባት መርከብ በመከራ ተመታች። እንዴት ክርስቶስ እያለባት መርከቧ ትቸገራለች፣ ቤተክርስቲያን ትቸገራለች? እንዴት ክርስቶስ ካለባት ይሄ ሁሉ መከራ እንሰማለን፣ ይሄ ሁሉ ችግር እንሰማለን የሚል ሰው አለ። አትታለሉ። ክርስቶስ ባለበት ቦታ ሁሉ መከራ አለ። አልሃሎት ብዙ ኃጢአት በየትበዝ ጸጋ እግዚአብሔር ነው። ብዙ እግዚአብሔር ጸጋ ካለ ወገኖቼ፣ ብዙ መከራ ካለ፣ ብዙ ኃጢአት ካለ በዚያ የእግዚአብሔር ጸጋ ትበዛለች ይላል። ይሄን ጠብቁ። ዛሬ ቤተክርስቲያን ተፈተነች፣ ቤተክርስቲያን ተዘረፈች፣ ቤተክርስቲያን አባቶች ካሉ ያቆሙ ጳጳሱ እንዲሆነ ስትባሉ አትረበሹ። በየአዳራሹ ቆብ ያጠለቁ ቀሚስ የለበሱ መሪጌታንን ብለው ካባላንቃ ያደረጉ ከበሮ የሚደልቁ ጸናት ላይ የነበሩ ሰዎች ብታዩ አትረበሹ። ፍጹም መናወጽ ሆነ የተባለው ክርስቶስ በነበረባት መርከብ ነው። ሌሎቹ መርከቦች ማዕበል አልገጠማቸው። ለምን? መጀመሪያውም የተረገሙ መጀመሪያም የተማረኩ ናቸው። ከተማረኩ ወታደር ጋር የሚዋጋ ሰራዊት የለም። ቤተ ክርስቲያን መከራ የሚኖርባት ክርስቶስ ስላለ ነው። ሰይጣን ይፈትናታል፣ መከራ ያጸናባታል። መጽሐፉ ጊዜም ይሄን ይላል፣ በክርስቶስ አምኖ በቤቱ ባሉ ሁሉ ላይ መከራ ወደቀባቸው ይላል። መርከቢቱ መጀመሪያ ስትሳፈሩ ማዕበል እንዳለ ማረጋገጥ አለባችሁ። እንበለ መከራ ይረክተካ ያለ መከራ ጸጋ የለም። ያለ ስራ ያለ መከራ ጸጋ የለም። መከራ የግድ ያስፈልጋል። እስመ በብዙ ጻማን ያለው መጽሐፉ ወደ መንግስተ ሰማያት የምንገባበት መንገዱ በብዙ መከራ ነው። ጃቀኝ መንገዱ ራቀኝ ተብሎ የሚገባ መንግስተ ሰማያት የለም። በቃ በብዙ ጭንቅ፣ በመሞት፣ በመገደል ነው። ከመርከቡ ውጭ ያለው ሰላም አርቴፊሻል ሰላም ነው። አሁን አይታችሁ ከሆነ በሌሎች አዳራሾች በመናፍቃን ቤቶች ውጭ ለውጭ ሲሳሳሙ ወንድሜ ሲባባሉ የሚዋደዱ የሚመስለው ሰው አለ። ፍቅሩም ጊዜያዊ ነው፣ ሰላሙም አርቴፊሻል ነው። እውነተኛ ሰላም የለም።
እውነተኛ ሰላም ያለው ጦርነት ውስጥ ነው። ሰላምን የሚፈልግ ለጦርነት ይዘጋጃል። ሰይጣን ይበጠብጣል። ሰይጣን መከራ ያመጣል። እውነተኛ ነገር የሚታወቀው በፈተናው። አባቶች አንዳንድ ስራ ሲጀምሩ ፈተና ካጡበት አያጸድቅም ብለው ያቆሙታል። በፈተና ውስጥ ነው ጸጋ ያለው። በመቀጠል ውስጥ ነው ጸጋ ያለው። በስም ማጥፋት ውስጥ ነው የስም ንጽሕና ሊጎላው። ሐዋርያት የኖሩት በመከራ ውስጥ ነው፣ በፈተና ውስጥ ነው። ሙሉ አካል የነበረው ከሰለስቱ ምዕት ከ318 ሊቃውንት ሙሉ አካል የነበረው ሰው አልነበረም ይላሉ። አባቶቻችን አሟሟታቸው ይሁ አንገታቸው ተቀልጦ እግራቸው ተቆርጦ ሻይና ዳቦ በልቶ ተንቀባሮ በድዱ በልቶ የሞተ ሐዋርያ የለም። እንዲህ አይነት ሰላም የምትፈልጉ ከሆነ እቺ ቤተክርስቲያን አታዋጣችሁ። እንዴት ጉልላት ላይ መስቀል አድርጎ ሰላም መጠበቅን ማለት ነው? መስቀል እኮ ማለት መከራ ነው። መስቀልን የማይሸክም ለኔ ሊሆን አይገባም ያለ ቤተ ክርስቲያናችን የሜዳ ላይ ግብ አይደለችም፣ የመሰናክል ሩጫ ናት። ዝም ብሎ ሸምጥቆ መሮጥ አይቻልም። በእያንዳንዱ ኪሎ ሜትር መሰናክል አለ። በእያንዳንዱ ሕይወት ፍርሃት አለ፣ ሽብር አለ። የተወለድንበትን ቀን እስክንረግም ድረስ ተቸገር ይላል ቅዱስ ጳውሎስ። በመከራ ውስጥ አለፍን ይላል። ይህንን ልብ ልትሉ ይገባል። ግን የሚገርማችሁ ምንም አይነት መከራ ቢመጣ፣ ምንም ያህል ፈተና ቢመጣ መርከቢቱ አትሰጥም፣ አትጠፋም። የሲኦል ደጆች ሊያናውጧት አይችሉም። ለምን? ቀዛፊዋ ክርስቶስ ነው። አሁን ነዘይ ይቀርቦ ወገን ይሄ ነው እኮ አሁን ከዚህ በኋላ ያለ ፍልሰት አጠርታችሁ ሞገድ የማይመታው እውነተኛ ሊቀ አበው ክርስቶስ ነው ቀዛፊዋ። ስለዚህ መስጠም የለም፣ ግን መንገላታት አለ፣ ውሃ ይደፍናታል፣ ፍጹም መከራ አለ። መከራ ለምን ይመጣብኛል ብለህ አታስብ። የሚገርማችሁ ያ የመጣው መከራ መርከቢቷን እስኪደፍናት ድረስ እስኪደፍቃት ድረስ። ስለዚህ መነኩሴው ቆሙን እስኪጠል ድረስ መከራ ይመጣል። ባለ ተክሊሉ ተክሊሉን አውርዶ ትዳሩ እስኪፈታ ድረስ መከራ ይመጣል። ዲያቆኑ ዲቁናውን እስኪሽር ድረስ ፈተና ይመጣል። ካህኑ ቅስናውን እስኪሽር እስኪያጠፋ ድረስ መከራ ይመጣል። ባህታዊው ከከተማ ከኖረበት በረሃ ወጥቶ መርካቶ ለመርካቶ እስኪልከሰከስ ድረስ ፈተና ይመጣል። እስከ ጵጵስና የደረሱ ሰዎች በገንዘብ ከሃይማኖት ይወጣሉ። አርዮስን ውሰዱ። ጳጳሳት ትልቅ አድርጎ የፈጠረው ይሁዳን ተመልከቱ። ክርስቶስ ነው የመረጠው። ክርስቶስ ከመረጠው እንኳን ሰው ከመረጠው ክርስቶስ ከመረጠው ሰው እንኳን ከሃዲ ይኖራል። ጳውሎስ ከመረጠው ዴማስ ተገኝቷል። አይጨነቃችሁ። የሚመጣው ፈተና የሚመጣው መከራ ከባድ ሊመስል ይችላል። አለቀልን ሊያስብል ይችላል። ትናንት አይታችኋል አይደል? በየአዳራሹ አይታችሁ ያ ሁሉ መነኩሴ፣ ያ ሁሉ ሰባኪ፣ ያ ሁሉ ዘማሪ ክጃለው ብሎ አደባባይ ላይ ወጥቶ ክርስቶስን እቺ ቤተክርስቲያን አልሰበከችም ብሎ ሲቅር ስታዩ አትፍገምገሙ። መከራ ለምን መጣብን አትበሉ። የተመረጡትን እስኪያስብ ድረስ ተብሎ ተቀምጧል። ማቴዎስ 24 የተመረጡትን የተጠሩትን እኮ አይደለም ያለው፣ የተመረጡትን እስኪያስብ ድረስ ሰይጣን የብርሃን መልአክ መስሎ እስኪመጣ ድረስ ማደናገሪያ አለ። ፀሐይን በእጁ ይዞ ይመጣበት፣ ጨረቃን ተጎናጽፎ ፀሐይን በእጁ ይዞ ሊመጣ ይችላል። ሊያሳስታችሁ ይችላል። ከአቅማችን በላይ ያለ ልክ ከብዶን ነበር ይላል ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ ተስፋ ቆርጠን የተወለድንበትን ቀን እስክንክድ ድረስ መከራ ወርዶብን ነበር ይላል። የሚረዳኝ የለምና ከኔ አትራቅ የምትል የሁላችን የችግር ቀን ጥቅሳለች። መዝሙረኛውን ዳዊቱን ጊዜ ስናስበው የምናነሳ እስከዚህ ድረስ መከራ ይመጣል። ግን ትዕግስትን ያስተምራል። ትዕግስትን ያስተምራል። የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደ ልጅ ላከ። ገላትያ ምዕራፍ 4 ቁጥር 4 የዘመኑ ፍጻሜ እስኪደርስ ድረስ አዳም ከወደቀበት ለመነሳት 5500 ዘመን የፈጀበት ያንጣው ልጅነት በአንዲት ፍሬ ቆርጦ የበላት ፍሬ ናት 5500 ዘመን ዋጋ ያስከፈለች። ፈተና ይመጣል፣ መከራ ይመጣል። ትዕግስታችንን እስኪፈትን ድረስ
ብዙ ነገር እናልፋለን። መዝሙር 68 ቁጥር 13 ላይ ሳሁን እግዚአብሔር በጊዜው ይላል። የእግዚአብሔር ምሕረት ራሱ የሚደረገው በወቅቱና በጊዜው። አትቸኩሉ። አሁን የመጣው መዓት ስትመለከቱ፣ አሁን ቤተክርስቲያን ላይ ያመጣውን ሀሳብ ስትመለከቱ፣ አሁን በየቀኑ ፌስቡካችሁን ስትከፍቱ፣ ሶሻል ሚዲያችሁን ቲክቶካችሁን ስትከፍቱ የምታዩት ስድብና መከራ ሀገራችንም ላይ ቤተክርስቲያናችንም ላይ ያለው ነገር የእኛን ትዕግስት ሊፈታተን ነው። እንጂ መጨረሻ አሸናፊ እግዚአብሔር ነው። ውሸት ሲበዛ እውነት የሌለ ይመስላል። ጨለማው ሲበዛ መከራው ሲመጣ ትንሣኤ የሌለ ይመስላል። ግን ለጊዜው ነው። ሰለስቱ ደቂቅ እሳት ውስጥ ሲጣሉ ለጊዜው ነው። አለቀ ደቀቀ ተብሎ ነበር። ዳንኤልና አናብስት ሲጣል ጉድጓድ ውስጥ ሲወረወር አለቀለት ተብሎ ነበረ። እግዚአብሔር የሚመጣው አምስት ጉዳይ ላይ ነው። ሁሌም እነግራችኋለሁ። በሕይወታችሁ በኑሯችሁ የሚገጥማችሁ ፈተና አትሰቀቁ፣ አትመረሩ። እግዚአብሔር በፍጻሜው መጥቶ ያወጣችኋል። የትዕግስት ፍሬዋ ጣፋጭ ነው። ሁልጊዜም ታገሱ። የሚመጣው መከራ እኔም እናንተን ምን ሊያደርገን ነው? ሊያበጥረን ነው፣ ሊያበቃን ነው፣ ከፍ ሊያደርገን ነው። ሳትፈተኑ እኮ ከአንደኛ ክፍል ወደ ሁለተኛ ክፍል አይታለፍም። ዩኒቨርሲቲ ለመግባት ኢንትራንስ አለ፣ ፈተና አለው ሁልጊዜ። ፈተናው ይቅርብኝ ካላችሁ ማለፍ የለም፣ እዛው እየጫጫችሁ ነው የምትቀሩት። ወርቅ ራሱ ወርቅ የሆነው እኮ በሳት ተፈትኖ ነው። ቅቤ እኮ ተልጦ በሳት ተለብልቦ ነው አናት ላይ ሊወጣ የሚችለው። ስለዚህ ወገኖቼ ሁሌ ምን እንድታስቡ ነው? ሁሌ ምን እንድታስቡበት ነው? መዝሙር 3 ቁጥር 5 ላይ ምን ይላል? የመበተን ጊዜ አለ፣ የመሰብሰቢያ ጊዜ አለ። እስራኤል የተበተኑበት ዘመን አለ። እሰበስባቸዋለሁ፣ የሰበሰባቸው ጊዜ አለ። አሁን የመበተኛ ቤተክርስቲያን የመፈተኛ በገዛ ልጆቿ የመፈተኛ በገዛ አባቶቿ የመፈተኛ በገዛ ልጆቿ የመፈተኛ ሰዓቷ ላይ ናት ያለች። እውነት ስትቀጥል ውሸት ትመስላለች። አሁን ያለው ሰዓት ያስፈራል። ማን ላይ እንደገፍ? የሸምበቆ ምርኩዝ ሆነብን ብዙ ነገር። ግን ተስፋ እንዲቆርጥ በፍጹም አይገባም። ይሄ መከራ የመጣው ይሄ ፈተና የመጣው ከመከራው እንድንሳተፍ ነው። መጽሐፍ የሚለን ነገር አለ። ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ከክርስቶስ ጋር የታመነ ከክርስቶስ ጋር ይነግሳል። አሁን ከክርስቶስ ጋር ስቅለቱን ያሳለፈ ሰው ትንሣኤውን ያያል። ያልተሰቀለ ክርስቶስ እኮ የለንም። ሞትን ሸሽቶ ፈርቶ የሄደ የሸወደው ክርስቶስ እኛ እናውቀው። ሌሎች የሚሉት ክርስቶስ መልኩን ቀይሮ ከዚያ መስቀል ወረደ የሚሉት የኛ አይደለም። መከራ አለ። የመከራው ባለቤት መከራን ከተቀበለ እኔና እናንተ የጸሎቱ ባለቤት ጸሎቱ የሚቀበለው አምላክ መከራን ከተቀበለ ከመከራ እንዴት ሊደርስብኝ ይገባል? መከራ እኔ ሊያይ ሊጎበኘኝ አይገባም ማለት አይችልም። ስለዚህ ክርስቶስን የምንመስለው በመከራ ነው። በመከራ ነው። የሚያዝኑ ብፁዓን ናቸው ተብሎ የተጻፈው ማቴዎስ 5 ላይ የማዘን ራሱ ብዙ ያስብ። ክርስቶስ በመጽሐፍ ቅዱስ 4 ጊዜ አልቅሷል። አንድ ቀን ሳቀ ተብሎ አልተጻፈም። ለኢየሩሳሌም አልቅሷል፣ ለአልዓዛር አልቅሷል። ወገኖች በለቅሶ የሚዘው በደስታ ነው የሚሄዱት። ስለዚህ ከክርስቶስ ጋር በመከራ አንድ መሆን ነው የሁሉ መከራ የሚያመጣው። ድንግል ማርያም እኮ ከነ ልጇ ተሰዳለች። የድንግል ማርያም ሕይወት ሁሉ ለሁሉ መከራ። ይሄ ልታስቡ ይገባል። ከቅዱሳን መከራ ጋር አብሮ ለመሳተፍ መከራ የሚመጣው ፈተና የሚመጣው ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ማውራት ብቻ እኮ ያሰብክ። ቅዱስ ጊዮርጊስ ከተቀበላት መከራ ጥቂቷን ማሳለፍ አባቶች ላይ ከደረሰው እኔና እናንተ ላይ ምን ደረሰ? ቅዱሳን እኮ መነሳቸው አንድም ሃይማኖት ሁለተኛው በመከራ ነው። በሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 3 ቁጥር 22 ላይ የተናገረው ነገር ነው። የአብርሃም ልጅ መባል አብርሃም አባት አለ መባል ብቻ ጥቅም አይደለም። የአብርሃም ስራ መስራት፣ ደሃ ማብላት፣ ደሃ ማጠጣት፣
እንደውም ምንድን ነው ያለው? በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ ክርስቶስን እንደኛ አመኑ ያለው ሐዋርያው ቅዱስ ጳውሎስ ሲናገር ክርስቶስን እንደኛ አመኑ፣ ስቃያችሁን ተካፍላችኋልና ድነታችሁን ደግሞ ተካፈሉ ይለናል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ ሳይሮስ የተባለው ሊቅ የሰማዕታትን ጽኑ መከራና ግፍ ብትሸከሙ እያሰባችሁ ብታለቅሱ የጽድቃቸውን አክሊል ትካፈላላችሁ፣ አገራቸውንም ትወርሳላችሁ፣ አገራችሁን ውስጥ ትገባላችሁ ይላል። ስለዚህ መከራን አትፍሩ። ቤተክርስቲያን አሁን መከራ ውስጥ ስላለች፣ ፈተና ውስጥ ስላለች አትሰቀቁ፣ አትጮሁ። መከራው ያልፋል። ክርስቶስ እስኪነቃ ነው። ማይበሉ ጸጥ እስኪል ነው። እሱ ግን ተኝቶ ነበር ይላል። እየሰማችሁ ነው? እሱ ምን ብሎ ነበር? አተናገሩ ምን ብሎ ነበር? ተኝቶ ነበር። እንዳልሰማ ዝም ይላል። አሁን ሀገራችን ላይ የሚከናወነው ክርስቶስ ሳያቀርቶ፣ ቅዱስ ሐዋርያት ሳያቀርቶ፣ ቤተክርስቲያናችን ላይ የሚከናወነው ውንብድናው ሁሉ ሳያቀርቶ ነው ዝም የሚለው። የሚቀሰቅሰው አጥቶ ነው። አሁን እኛም የተጣለው ፌስቡክ ላይ፣ እኛ የተጣለው ሶሻል ሚዲያ ላይ፣ እኛ የተጣለው ሌላ ህይወት ላይ ሀሜት ላይ ለትለት ወደ ቤተ እግዚአብሔር እየመጣ እሱን መቀስቀስ ብንችል እባክህ አድነን ልንጠፋ ነው ግድ አይለም ብለን መጮህ ብንጀምር ኖሮ ይሄ ችግር ሁሉ ይቀረፋል። ይሄ ሁሉ ችግር ይሻሻላል። በአንድ ልብ ኪዳን ብናደርስ፣ በአንድ ልብ ወደ ቅዳሴ ብንመጣ፣ በአንድ ልብ ወደ ሰዓታታው ከፊታችን ያለው ፍልሰታ ጾም ነው። ሁላችንም በአንድ ልብ ቄሱም፣ ቀዳሹም፣ አወዳሹም፣ አስቀዳሹም። አሁን ከአንዳንድ ሰው እንደው አስቀድሼ መጣሁ ይላል። ቀደሰ አመሰገነ እኮ አስመስግኝ የመጣው ለምን ትላለህ? አንተ ራስህ እኮ ቀዳሽ ነህ፣ አመስጋኝ እኮ ነህ። ቀደሰ አመሰገነ ነው አንድ እኮ ነው። ስለዚህ በአንድ ልብ ሆነን ይሄን ብናደርግ ክርስቶስን መቀስቀስ እንችላለን። እሱን መቀስቀስ እንችላለን። ተነስ ማለት እንችላለን። እባክህን ልንጠፋ ነው ብታይልም አሉት ሐዋርያው። ያን ጊዜ ክርስቶስ ነቃ፣ ማዕበሉ ጸጥ አለ። አሁን የምታዩት ማዕበል፣ የምታዩት ነፋስ ለጊዜው ነው። ይለወጣል፣ ልመኑኝ። ይሻሻላል፣ ልመኑኝ። በተዋህዶ ሃይማኖታችሁ በኢትዮጵያ ሀገራችሁ ተስፋ አትቁረጡ። እውነቴን ነው፣ ተስፋ አትቁረጡ። ብዙዎች ሄዱ ብላችሁ አታስቡ። የሄደው ከኛ አልነበረም። አልያለት ያልተከለው እንደሚነቀል እመኑ። መጀመሪያው ከኛ አልነበሩም ያለው። ማንም በሄዱ አትቁለጭለጩ። የጸናውን አስብ ነው የተባለው። አቋርጦ ሄደውን አይደለም። እነ ቅዱስ ጊዮርጊስን ነው ማሰብ፣ እነ ገላውዴዎስን ነው ማሰብ፣ እነ ፋሲለደስን ነው ማሰብ፣ ሰማዕታቱን ነው ማሰብ፣ ቅዱሳን እነ ተክለ ሃይማኖትን ነው ማሰብ፣ እነ ገብረ መንፈስ ቅዱስን ነው ማሰብ። እኛ ጋር ያሉት እነሱ ጋር ካሉት ይበልጣሉ። እመኑ። እኛ ጋር ያሉት አይሞቱ፣ እነሱ ጋር ያሉት እኮ ሟቾች ናቸው። እኛ ጋር ያሉት እኮ አይቆጠሩም። ቅዱሳን መላእክት እኮ ብዙ ናቸው። ኃይላቸውን የካሉት እነሱ ግን የሚቆጠሩ ምድራዊ ሰራዊት ናቸው። ዛሬ በሃይማኖት የሚመስሉ ሰዎች ስልጣን ላይ ያሉ ብለው ሊሆን ይችላል። ዛሬ ወቅትና ዘመኑ የኛ ነው ብለው ሊሆን ይችላል። ለጊዜው ነው። ለጊዜው እኮ ዳዊት ተሰዷል። ያው ልጇ አቤሴሎም እኮ አባሮት። ምክረ አኪጦፌል እኮ አለ። ከቤተ ክርስቲያኑ ጎርሰው ወደ ቤተ መንግስት የሚተነፍሱ የሚያገሱ ሰዎች እኮ አሉ፣ አኪጦፌሎች። እኛ ደግሞ ፑቲን የሚባሉ አባቶቻችን እኮ አሉ፣ ምክር የሚመክሩ ትንሽ ቆይ ዳዊት አይሙት የሚሉ። መጨረሻ ላይ ግን አቤሴሎም ቀን ጠፋ። አንገቱን እንኳን ጠልጥሎ በፀጉሩ ታንቆ የሞተው ቆላቴ ወሳፍት። በዚያ ሸለቆ ውስጥ ፈለገ ጤግሮስ ላይ ዳዊት ይመለሳል፣ ወደ መንበሩ ይመለሳል። የቤተ ክርስቲያን ክብር እንዲሆኑ የሚቀር አይምሰላችሁ። ቤተ ክርስቲያን እንዲተዋርዳ የምትቀር አይምሰላችሁ። አባቶች እንዲተንጓቀው የሚቀሩ አይምሰላችሁ። ክብር ይመለሳል። ኢካቦድ የተባለው ስለ ኃጢአታችን ነው። የእግዚአብሔር የለቀቀው የእግዚአብሔር ክብር ይመለሳል። እኔና እናንተ ግን በንጹህ ልባችን እንመለስ። ክርስቶስን እንቀስቀሰው። ጉዳያችን ከእሱ ጋር ይሁን፣ ወሬያችን ከእሱ ጋር ይሁን። እረፍት ምንሰው እባክህ ሀገርን ኢትዮጵያ አድና።
ዝናቡን በሚሻለው ቦታ አዝንም ብለን ወደ እግዚአብሔር ልንጮህ ነው የሚገባው። እሱ ዓይኑን ሲገልጥ ፍጹም ጸጥታ ይሆናል። ይሄን መኑ ራሔል አለቀሰች፣ ድምጿ ተሰማ። የአንዲት የራሔል እንባ እስራኤልን ወደ ምድረ ርስት መልሷል። አለቀሰች፣ መጽናናትን አልወደደችም የሉምና። አሁን እንደ ራሔል የሚያለቅስ ቢገኝ ሰማዕቱ ጋሩ ለሕዝቤ የሚል ድምፅ እንሰማለን። የሕዝቤን ጩኸት ሰማሁ ላድናቸው ወረድኩ ይላል። እንደ ራሔል ማልቀስ ነው እንጂ የሚያዋጣው ወገኖች፣ ሐሜት አያዋጣም። መጽሐፍ መደጎስ አያዋጣም። ማልቀስ ወደ እግዚአብሔር ነው። እንደ ጌዲዮን ለብቻ ተደብቆ ወደ እግዚአብሔር መጮህ ነው። የነፃነት ቀን ሩቅ አይደለም። የነፃነት ቀን በፍጹም ሩቅ አይደለም። ይሄን ነው ጌታ ብንን ብሎ ነቅቶ አላዋቂ ሥጋ መዋሉን ለማመልከት ስለምን ትፈራላችሁ አላቸው። ስለምን ትፈራላችሁ? ከመጠበቅና ከመፍጠር የቱ ይሻላል? አሁን እግዚአብሔር የኔና የእናንተ ፈጣሪ ካለመኖር ወደ መኖር አምጥቶናል። እሱ ይከብዳል ወይስ መጠበቅ ይከብዳል? እናንተን መጠበቅ የሚያቅተኝ ይመስላችኋል? መፍጠር ነው እንጂ የሚከብደው አላቸው። መከራ ያጠናችኋል እንጂ ምን ያደርጋችኋል? አሁን አታለቃቅሱ። ኦርቶዶክሳዊ ሁሉ አልቃሻው እንዲህ ተደረገብን፣ የጥምቀት ቦታ ተወሰደብን፣ እንዲህ ተፈናቀልን፣ ለቅሶ ብቻ። መከራ ያጸናናል እንጂ ምን ያደርገናል? መገደል ያጸናናል እንጂ ቁጥራችንን ያበዛዋል እንጂ ምን ያደርገናል? ካህናት ይታረዱ፣ እልፍ ካህናት ከመንበሩ ፊት ይፈልቃሉ እንጂ ምን ያመጣብን? አዲስ መከራ አልመጣም። አባቶቻችን ላይ ከደረሰው ምን አዲስ ነገር መጥቶባችሁ ነው እንደዚህ የምትሆኑት አላቸው። ሁለተኛ የመጣው መከራ ስጋችሁን እንጂ ነፍሳችሁን አያጠፋም። አሁን ኑሮ ውድነቱ፣ መጎሳቆሉ፣ ስደቱ፣ ጦርነቱ የሚያጠፋው ስጋችሁ ነው እንጂ ነፍሳችሁ በመንግስተ ሰማያት ነው። በስጋችሁ ግን የሚመጣውን ፈተና ፈርታችሁ ከክርስቶስ መንገድ በፍጹም አትራቁ። ቅዱሳን ላይ ከደረሰው አንዳች እንኳን አልደረሰባችሁም። ቅዱሳን በመከራ ከበሩ እንጂ አልተዋረዱም። ሞቶሎሚ ገረፈው አቡነ ተክለ ሃይማኖት ተዋረደ የሚል ገድል ላይ አልተጻፈም። አባ ጊዮርጊስ አፄ ዳዊት ገረፈው ከዚያ ክብር ጎደለ ተብሎ አልተጻፈም። ግርፋቱ አከበረው ነው የሚለው። ታላቅ ጸጥታው ይላል ጌታ ሲገስጸው። ታላቅ ማይበል ነበር፣ ታላቅ ጸጥታው ነው። ከዛ ፊት የነበረው ጸጥታ አርቲፊሻል ነው ብያቸዋለሁ። አሁን ክርስቶስ ተነስቶ ሲገስጸው አገራችንም ቤተክርስቲያናችንም እመኑ ፍጹም ጸጥታ ነው የሚሆነው። ፍጹም ጸጥታ። በመከራ ብዛት ጸጋ ይበዛል። እንደት የመረረ መከራ ይደርስባችሁ እንደ ማር የጣፈጠ ጸጋ ደግሞ ታገኛላችሁ። ምግብን የሚያጣፍጠው ረሃብ ነው። ከመከራ በኋላ የሚገኝ ጸጋ ነው ትልቅ ነገር። ያለማንጎራጎር ያለማጉረምረም ይህ መከራ ብትቀበሉ እግዚአብሔር ጸጋ ይሰጣችኋል። የጌታ መተኛ ዮናስ በአሳልበሪውን ውስጥ በመርከብ ውስጥ ያየው ያሳለፈውን ያን መከራ ያሳስባል። ስለዚህ ቤተክርስቲያን ላይ አሁን ነፋሳቱ የምታዩት ነፋስ ከወቅቱ ጋር ስለሚሄድ ቤተክርስቲያን ወቅት እያሳየች ነው። ስለ መብረቅ ስታስተምር መብረቅ እያሳየች ነው። ስለ ደመና የምታስተምረው ደመና እያሳየች ነው። ስለ ዝናብ የምታስተምረው ዝናብ እያሳየች ነው። አይናችሁ ወቅት የጠበቀ ነው እንጂ አቃይቶን አይደለም። እግዚአብሔር በሰጠን ጸጋ፣ እግዚአብሔር በሰጠን ክብር፣ ቅዱስ ያሬድ በሰጠን የዜማ ስልት ወቅታዊ ትምህርት ነው የምታስተምረው ቅድስት ቤተክርስቲያን። ስለዚህ እባካችሁ አትሸበሩ፣ አትፍሩ። ይኸው ያለው ማይበልና ወጀብ ያልፋል። እኛ ግን ማድረግ ያለብን ለቀቂና ህሊና ነው የተነገረው። ንቃ ለብት ነው እባክህ ንቃና ድነን ብለን ወደ መድኃኒዓለም ወደ ክርስቶስ በለተቀም ነው የምነግራችሁ። ወደ እሱ መጮህ ነው የሚያዋጣ። በሕይወታችሁ በኑሯችሁ የሚገጥማችሁ ፈተና ሁሉ በጸሎት ነው ማሸነፍ። አትተኛ፣ ንቃ፣ ድነን ስንጠፋ ግድ አይልም ብለን ክርስቶስን ልንቀሰቅስ ይገባል። ወደ ሰው አይደለም። የሚገርማችሁ የአፄ ምኒልክና አፄ ኃይለ ሥላሴ ልዩነታቸው እንደሆነ ታውቃላችሁ። ጠላት ሲመጣባቸው አፄ ምኒልክ ቀጥታ ይሄዱ ወደ ቅዱስ ጊዮርጊስ ወደ ሰማያዊቱ ቤተ መቅደስ ሄደው ኪዳን አድርሰው ጠላት አርቅልኝ እያሉ ሲጸልዩ ጠላት መጣ። ቆራንተው ጨረሱ። ቅዱስ ጊዮርጊስ ረዳቸው። ወደ መድኃኒዓለም ነው የሄዱት። በየገዳማቱ ጸሎት አስቡኝ ያሉ። አፄ ኃይለ ሥላሴ ደግሞ ትንሽ ዘመናዊነት ጨመሩና ጠላት ሲመጣብን ወደ ሊግ ኦፍ ኔሽን ሄዱት።
የተባበሩት መንግስታት ጉዳይ ሊል ነው። አየላቸው ታዲያ ሁሉም ጆሮ ዳባ ልበስ አላቸው። 5 ዓመት ጠላት መጥቶ እዚህ አርበኞች ሲፈጅ ኖሯል። መፍትሄ ከሰው አይገኝም። መፍትሄ በጠረጴዛ ዙሪያ በመወያየት ብቻ ይወጣል። የሰላም ፊርማ ሰላም አያመጣም። የሰላም ባንዲራ ሰላም አላመጣም። የሰላም ርግ ሰላምን አልመለሳትም። ሰላምን የሚያመጣው ምንድን ነው? ክርስቶስን መቀስቀስ ነው። አሁን ሀገራችን ስትጠፋ ግዳይ ነው ብለን ክርስቶስን በጸሎት እንቀሰቅሰው። አምላክ ቅዱሳን ይርዳን። ማን ይርዳን? ቅዱሳን ይርዳን። ሀገራችንን ቤተክርስቲያናችን ላይ የተቃጣውን ሰይፍ ጸጥ ያድርግልን፣ ማይበሩን ያስወግድልን። መድኃኒዓለም ከመከራ ይሰውረን። ይቆየን። የሰማነውን በረከት